አሸናፊ ሆናለች። እንኳን ደስ ያላችሁ። በዩጋንዳ ካምፓላ በተካሄደው አይኮኒክ አዋርድ ላይ ዩቲናስ በሁለት ዘርፎች አሸናፊ መሆኗም አሁን ላይ የወጡ መረጃዎችም አሳይተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ዩቲናስ በአፍሪካ ደረጃ ተጽዕኖ ፈጣሪ ተብላ ተሸልማለች፣ በሁለት ዘርፎች ማለት ነው። ታዲያ በዚህ ትልቅ መድረክ ላይ የአላህን ስም እያነሳች እያመሰገነች ነበረ። በዛውም ስቅስቅ ብላ እያነባች ነበር። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆኑ። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ያራሳ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። እንቆቅልሽ ላይ እንዴት ናችሁ? ደህና ከሆናችሁ እስከ መጨረሻው አድምጡኝና መልሳችሁን መጨረሻ ላይ በኮሜንት እጠብቃለሁ። መልካም አይደለሁም፣ ያን ያህልም በሰሃቦች መሃል ዝነኛ አልነበርኩም። አጭር መልከ ጥፉ የምባል ሰው ነኝ። ነገር ግን ለረሱል ሰለላሁ ዐለይሂ ወሰለም በጣም ቅርብና ተወዳጁ ሰው ነበርኩ። ሁሌም እንዳገባ ይጎተጉቱኛል። ሊድሩ ይፈልገው ቤተሰቦቿን ሲጠይቁ ለኔ መዳርን ተጠየፉ። እርሷ ግን አማኝ ስለነበረች ረሱል ያመጡልኝን አልመልስም ብላ ተቀበለች። በሰርጋችን ዕለት የጂሃዱ ጥሪ ተጠራ። በወጣሁበት በከሃዲያን መሃል ተጋድዬ መስዋዕት ሆንኩኝ። ሰዎች ሁሉ ሲረሱኝ የኔ የቅርብ ሰው የነበሩት ረሱል ሰለላሁ ዐለይሂ ወሰለም አፈላልገው ቀበሩኝ። ለመሆኑ አውቃችሁኛል? እኔ ማን ነኝ? መልሶቻችሁን በኮሜንት ላይ ያሳውቁን። ኤዲ ፕላስንም ፎሎ ማድረግ እንዳይረሱ። ይህ ትልቅ ሰሃባ እንግዲህ ማን ይባላሉ? ኮሜንት ላይ መልሱን መልሱልኝ። እኔ ልገምት ጁሌቢብ ይመስሉኛል። የእናንተንም መልስ ኮሜንት ላይ ብታሰፍሩልኝ ደስ ይለኛል። ለሰው ልጅ ትልቁ የመጨረሻው ጥግ ጠላቱ ማን ነው? ሸይጣን። ለራሳቸው አንድ ጊዜ አጨብጭቡ። ልክ አይደላችሁ? የሰው ልጅ ትልቁ በቃ ፈተናው ማን ነው? ኢጎ፣ ዱንያ፣ ነፍስ። እሺ አስምሩበት ለሌላ ጊዜ። እዚህ ምድር ላይ ትልቁ ፈተና ላንቺ አንቺ ራስሽ ነሽ። እዚህ ምድር ላይ ትልቁ ፈተና the greatest test it's you አንተው ራስህ ነህ። ለዛ ነው إن الذين فتنوا المؤمنين والمؤمنات ثم لم يتوبوا فلهم عذاب جهنم ولهم عذاب حريق። ለምን ፈተና ውስጥ ራሳቸውን የከተቱ ራሳቸው ናቸው በሳት ያቃጠሉት። right ثم لم يتوبوا ተውበትም አላደረጉ። ትልቁ ፈተና አንተው ራስህ ነህ። ትልቁ ስኬት ምንድነው በለኝ? ትልቁ ስኬት እሺ ምንድነው? ራስህን ማሸነፍ ነው። ትልቁ ጠላት ራስህ ነህ። ትልቁ ስኬትም ራስህን ማሸነፍ ነው። ሱብሃንአላህ። እኔም መጀመሪያ ላይ ኡስታዘና ሲጠይቅ ትልቁ ጠላታችሁ እዚህ ምድር ላይ ማን ነው ሲባል መጀመሪያ አእምሮዬ ላይ የመጣው ሸይጣን ነው። ምንም ጥያቄ የለውም። ብዙዎቻችሁ አእምሮ ላይ እሱም እንደመጣ ተስፋ አደርጋለሁ። ነገር ግን ከሱ ይልቅ ከሸይጣን ይልቅ የመጀመሪያው ትልቁ ጠላታችን እውነትም ራሳችን ነን። ምክንያቱም እኛ ገር ካልሆንን፣ እኛ ለሸይጣን ቀላል ካልሆንን፣ እኛ ለሸይጣን ሐሳቦች ካልተመቸን ምንም ማምጣት አይችልም ሸይጣን በራሱ ማለት ነውና እኛው ራሳችን ነን እዚህ ምድር ላይ ስንኖር ትልቁ ለራሳችን ፈተና ማለት ነው። ስለዚህ ራሳችን ለራሳችን ክፉ አንሁን፣ ራሳችን ለራሳችን ጠላት አንሁን። ራሳችንን ማሸነፍ ከቻለን በዱንያም በአኺራም ስኬታማ እንሆናለን ማለት ነው። ኢትዮጵያ ውስጥ በፖለቲካውም በሃይማኖቱም ጫፍ የረገጠ ጠንካራ አቋም ያለው ይመራል። እንደዛ አነባዋለሁ። ሚዛናዊ የሆነና ሁሉን ለማሰባሰብ የሚጥር ሰው አቋም የለሽ ተደርጎ የመሳል ነገር አለ። ነብዩ ሰለላሁ ዐለይሂ ወሰለም የሲሩ ወላ ተዕሲሩ ወበሽሩ ወላ ተነፊሩ ኢንማ ቡዒስቱም ሙየሲሪና ወለም ትብዓሱ ሙዓሲሪን። ለኔ ግልጽ መልእክት ነው ይሄ። አግራሩ አታጠባብቁ፣ አበስሩ፣ ሰው አታባሩ። እናንተ ተልእኮ ሙየሲር ናችሁ፣ ለሰዎች ማግራራት አግራሪዎች ናችሁ። ወለም ትብዓሱ ሙዓሲሪን፣ አጠባባቂ አስቸጋሪ ሆናችሁ አልተላካችሁ። ይሄ የነብዩ ሰለላሁ ዐለይሂ ወሰለም ቃል ነው። አሁን ገራ ያለውን ነገር መከተል
በቃ እስልምናን የማለዘብ አይነት ተደርጎ ይወሰዳል። ጥብቅብቅ ያለውን የሚይዘው ሰው ትክክለኛው እሱ ነው የሚል ግንዛቤ አለ። ለኔ ያ ስህተት ነው። ከነብዩ ሰለላሁ ዐለይሂ ወሰለም ቃል ጋር ቀጥታ ስለሚጋጭ ማለት ነው። ከተጋጫችሁ ወደ እሳቸው መልሶ አይደል? አሁን እሳቸው ምንድነው ያሉን ነው? እሳቸው ያስተማሩ ምንድነው ነው? ማሻአላህ ኡስታዘና እንግዲህ ይህን ቪዲዮ ላይ የኔን ሐሳብ ጨማምሬበት ማበላሸት አልፈልግም። ሙሉ ቪዲዮ እጅግ በጣም ስለተመቸኝ ነው ለእናንተ ያጋራኋችሁ። አሁንም ወስዳችሁ ቪዲዮ እንግዲህ ወደ መጨረሻው ቪዲዮ ነው። የዩቲናስ ቪዲዮ ነው። በትላንትናው ዕለት በአፍሪካ ደረጃ ተሸልማለች። እሱን ቪዲዮ ላጋራችሁና የራሳችን ሐሳብ ውስጥ ተሰጥበታለን። ዩቲናስ አሸናፊ ሆናለች። እንኳን ደስ ያላችሁ። በዩጋንዳ ካምፓላ በተካሄደው አይኮኒክ አዋርድ ላይ ዩቲናስ በሁለት ዘርፎች አሸናፊ መሆኗም አሁን ላይ የወጡ መረጃዎችም አሳይተዋል። ለመላው ኢትዮጵያውያን እንኳን ደስ ያላችሁ። እንግዲህ ዩቲናስ ያሸነፈችባቸው ሁለት ዘርፎች በአፍሪካ ደረጃ የዓመቱ ተጽዕኖ ፈጣሪና እንዲሁም ደግሞ በምስራቅ አፍሪካ የዓመቱ ምርጥ ቲክቶከር በሚሉ በሁለት ዘርፎች አሁን ላይ አሸናፊም ሆናለች። ታዲያ ዩቲናስም ሽልማቱን ከተቀበለች በኋላ እንደገለጸችው ከሆነ ይህ ሽልማት ለኢትዮጵያውያን በሙሉ ኩራት ነው ስትልም ገልጻለች። በድጋሚ እንኳን ደስ ያላችሁ። በደንብ ኮፒ ሊንክ አድርጉት። መልካም ምሽት። So please tell me this is our new Ethiopia and thank you so much. This one is personal, so only Amar can explain my feelings. So yeah. Mama ya mama yo. Aninja. ሽልማት ብቻ አይደለም አለ ምናልባት እኔ መካስፈልገው እኔ በጣም አመሰግናለሁ። ሁላችሁም ፎቶ ስታደርጉ ስታስደርጉኝ የነበራችሁ እንዳላችሁ አላህ ያክብርልኝ። በጣም አመሰግናለሁ። ኢትዮጵያ ያላችሁ ምን ያላችሁ ኢትዮጵያ ምን ቃል የለኝም። በጣም አመሰግናለሁ። በጣም ሁሌ Thank you so much. Thank you. Congratulations. እንግዲህ ቪዲዮ እንደተመለከታችሁት ነው በአፍሪካ ደረጃ ተጽዕኖ ፈጣሪ በሚልና እንዲሁም ደግሞ በሌላ ደግሞ በአንድ ዘርፍ በተጨማሪ በሁለት ዘርፍ ተሸላሚ ሆናለች ዩቲናስ እና ተጽዕኖ ፈጣሪነቷ ከኢትዮጵያ አልፎ ወደ አፍሪካ መዝለቅ ችሏል ማለት ነው። ማሻአላህ ከዚህ የሚለፍ በዓለም ላይም አላህ ተጽዕኖ ፈጣሪ ያደርግሽ። አንድ ሙስሊም ስኬት ላይ ሲሆን ማየት እጅግ በጣም ያስደስታል። ከዚህም በላይ አላህ ከፍ ያደርግሽ። በየመድረኮች ላይ የአላህን ሱብሓነሁ ወተዓላ ስም ሳታነሺ አታልፊም። ይሄ ነገር ደግሞ እጅግ በጣም መወደውና ማከብርልሽ ነገር ነው። ለዲን ለእስልምና ያለሽን አመለካከት በተለያየ አጋጣሚ ትናገሪያለሽ። እኔ በእምነቴ ጠንካራ ባልሆንም ነገር ግን ጌታዬን አመሰግነዋለሁ አልሐምዱሊላህ ትላለች በተደጋጋሚ ዩቲናስና ይሄን ነገር እጅግ በጣም ነው ማደንቅላት። ነገር ግን አሁንም ቢሆን ይሄን ተጽዕኖ ፈጣሪነትሽን ሂጃብ ሳትለቂ በአግባቡ እየለበሽ ከእንደዚህ ከሙዚቃ ነገሮች ራቅ ብለሽ ቢሆን እጅግ በጣም ጥሩ ነው ብዬ አስባለሁ። በዱንያም በአኺራም ስኬታማ ትሆኛለሽ ብዬ አስባለሁ። ምክንያቱም እንደሚቻል ማሳየት ትችያለሽ ብዬ አስባለሁ። በስነ ስርዓት ሂጃብ ለብሰሽ በስነ ስርዓቱ ሙሉ ቀሚስ እስልምና የሚያዘውን አለባበስ ለብሰሽ መስራት እንደሚቻል በታሳይ ጥሩ ነው ብዬ አስባለሁኝ። ኮንተንት ክሬተር ላይ ይሄ ክሬቲቭ የሆኑ ቪዲዮዎች ላይ ሂጃብ ተለብሶ በስነ ስርዓት እስላማዊ አለባበስን ተጠቅሞ አሁንም ተጽዕኖ መፍጠር እንደሚቻል በታሳይ ጥሩ ነው ብዬ አስባለሁ። በዓለም ላይም በርካታ እንስቶች አሉ፣ በርካታ እህቶቻችን አሉ ሂጃብ ለብሰው ጂልባብ ኒቃብ ለብሰው ትልቅ ተጽዕኖ መፍጠር የቻሉ ማለት ነውና አንቺም ልክ እንደዚህ ማሳየት ትችያለሽ ብዬ አስባለሁ። ያንቺን ፈለግ የሚከተሉ በርካታ ቲኔጀሮች ይኖራሉና ከአንቺ ብዙ ነገር ስለሚማሩ እዚህ ነገር ላይም አተኩረሽ ብትሰሪበት ጥሩ ነው ብዬ አስባለሁኝ። አላህ ሱብሓነሁ ወተዓላ የኛንም ሀቲማ ያሳምረው ያንቺንም ሀቲማ ያሳምረው ነው ማለት ፈልገው። ታዲያ ሁልጊዜ ቢታረም ብዬ የማስበው አንቺም ውስጥሽ የሚነግረው ነገር ምንድነው? የሂጃቡ ጉዳይ፣ የአለባበስ ጉዳይ፣ እነዚህ ከሙዚቃ ነክ ጉዳዮች ጋር ያሉትን ነገሮችን ራቅ ብትይና
እስላም በሚያዘው መልኩ ብቻ ብትሄጂ ጥሩ ነው ብዬ አስባለሁ። እንግዲህ ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።